ሰበር ዜና በሐዋሳ ከተማ ምን ተከሰተ? በሐዋሳ ከተማ ኢንተርናሽናል ስቴዲየም አካባቢ አንድ አነስተኛ የህዝብ ማመላለሻ ታክሲ ከአዲሱ መናኸሪያ ወደ አሮጌው መናኸሪያ ተሳፋሪዎችን ጭኖ በሚያመላልስ ሰዓት ያልታወቀ የእሳት አደጋ ተከሰተበት። የከተማው የትራፊክ ፖሊስ አስተባባሪ ኢንስፔክተር ዳርጌ ዳንጉራ መኪናው ሙሉ በሙሉ በእሳት ቢወድምም በሰው ሕይወት ላይ ምንም አይነት ጉዳት እንዳልደረሰ ገልጸዋል። እሳቱ በተነሳ ጊዜ ሹፌሩ ለተጓዦች አምልጡ፣ የእሳት አደጋ ተነስቷል ብሎ ሲጮህ እያንዳንዱ ተሳፋሪ ከእሳቱ ምንም አይነት ጉዳት ሳይደርስባቸው አምልጠው ሕይወታቸውን አትርፈዋል። አንዳንዶቹ ሲሮጡ ቀለል ያለ ጉዳት እንደደረሰባቸው አክለውም የከተማው የትራፊክ ፖሊስ አስተባባሪ ኢንስፔክተር ዳርጌ ዳንጉራ ገልጸዋል። እንዲሁም እሳቱ በከተማው ህብረተሰብ ርብርብ በቶሎ መጥፋቱን አክለው አሳውቀዋል። አሽከርካሪው ወይም ሹፌሩ በበኩሉ እኔ መኪናው ሲቃጠል ስጮህ ያሉት ተሳፋሪዎች ሙሉ ለሙሉ ሲወጡ እኔን ግን አጠገቤ የነበረ አንድ የአነስተኛ የህዝብ ማመላለሻ ታክሲ ሹፌር ጎትቶ እንዳወጣው ለከተማው ኢንስፔክተር ዳርጌ ዳንጉራ ተናግሯል። እስካሁን የእሳቱ መንስኤ ምን እንደሆነ ባይታወቅም ነገር ግን ንብረቴ ወይም ደግሞ መኪናዬ ቢወድምም ነገር ግን እኔ ህይወቴን ስላተረፍኩ በጣም ደስተኛ ነኝ በማለት ሹፌሩ ገልጿል። ክቡራን ቤተሰቦች እስካሁን እናንተ ጋር የነበርኩ እኔ ሰምሮ ነኝ። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።